በኢትዮጵያ ሰማይ ስር አንድ ትልቅ ነገር እየተብላላ ነው። ዝምታው ሊሰበር፣ ምሰሶው ሊናወጥ እና የታፈኑ እውነቶች በዜማ ሊፈነዱ ጥቂት ሰዓታት ብቻ ቀርተዋል። የኢትዮጵያ የሙዚቃ ንጉሥ፣ የብዙሃኑ የልብ ትርታ ቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበሙን ይዞ ብቅ ሊል ሲል የቤተ መንግሥቱ ግንቦች እየተንቀጠቀጡ ነው። ዛሬ የምንነግራችሁ ስለ ሙዚቃ ብቻ አይደለም። ዛሬ የምንነግራችሁ ስለ ስልጣን፣ ስለ ፍርሃት እና ስለ አንድ ድምፃዊ ታላቅ ተጽዕኖ ነው። ለምን መንግሥት ቴዲ አፍሮን እንደ ሰራዊት ፈራው? ለምንስ ሐሙስ ሊሰጥ የነበረው መግለጫ በድንገት በታጠቁ ኃይሎች ታገደ? ከመጋረጃው ጀርባ ምን እየተሰራ ነው? ይህ ቪዲዮ በኢትዮጵያ የጥበብ ታሪክ ውስጥ እጅግ አስደንጋጭ የተባለውን የመንግሥት ሴራና የቴዲ አፍሮን ዳግም መምጣት በጥልቀት ይተነትናል። ታሪኩ የሚጀምረው ከጥቂት ቀናት በፊት ነው። ቴዲ አፍሮ ለረጅም ዓመታት አድብቶ ከቆየ በኋላ አዲስ የጥበብ ሥራውን ለዓለም ለማስተዋወቅ ዝግጅቱን አጠናቀቀ። በስካይላይት ሆቴል ታላቅ ጋዜጠኞች መግለጫ ጠራ። አድናቂዎቹ በጉጉት፣ ጋዜጠኞች በንቃት፣ ሕዝቡ ደግሞ በተስፋ ይጠባበቁ ነበር። ነገር ግን መግለጫው ሊሰጥ ጥቂት ደቂቃዎች ሲቀሩት ከላይ የመጣ ትዕዛዝ ሁሉንም ነገር ቀለበሰው። የደህንነት ኃይሎች ሆቴሉን ወረሩት። መግለጫው ተከለከለ። ጥያቄው እዚህ ጋር ነው። አንድ ድምፃዊ ጋዜጠኛዊ መግለጫ ቢሰጥ ለመንግሥት ምን ስጋት አለው? መንግሥትስ ለምን እንዲህ በድንገት ደነገጠ? እውነታው ግን ጥልቅ ነው። ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ ዘፋኝ ብቻ አይደለም፣ እሱ የሕዝብ ድምፅ ነው። ባለፉት ዓመታት ሀገራችን ያለፈችባቸው አስቸጋሪ ጊዜያት፣ የፈሰሰው የንጹሃን ደም፣ የተሰማው የእናቶች ዋይታ እና የጠፋው ሰላም በቴዲ አንደበት እንዴት ተቀናብሮ ይወጣ ይሆን የሚለው ስጋት በባለስልጣናቱ ዘንድ ከፍተኛ ድናገት ፈጥሯል። የመንግስት የደህንነት ተንታኞች አንድ ትልቅ ስሌት ሰርተዋል። ቴዲ አፍሮ ያስተሰርያል ሲል የአንድን ሥርዓት ማብቂያ እንዳበሰረ ያውቃሉ። ትጉር ሰው ሲል የኢትዮጵያን ኩራት ሲቀሰቅስ፣ አሁን ደግሞ የአሁኑን ግፍ በዜማ ቢገልጸው ሕዝቡን ለተቃውሞ ሊያነሳሳ ይችላል የሚል ከፍተኛ ስጋት ገብቷቸዋል። ለዚህም ነው መግለጫውን የከለከሉት። ነገር ግን ሴራው ከዚህም የከፋ ነው። መንግሥት ቴዲን ለመከልከል የተጠቀመበት ሰበብ የደህንነት ስጋት አለ የሚል ነው። ይህ ግን የፖለቲካ ጨዋታ ነው። እውነተኛው ምክንያት የአልበሙ ይዘት ነው። መረጃዎች እንደሚያመለክቱት በአዲሱ አልበም ውስጥ ያሉት ግጥሞች እጅግ በሳል፣ ወቅታዊውን የሀገሪቱን ሁኔታ የሚገስጹና የሕዝቡን ስቃይ የሚያሳዩ ናቸው። መንግሥት ቴዲ አፍሮን የሚፈራው ለምንድን ነው? አንደኛ፣ ቴዲ አፍሮ የብሔር ፖለቲካን አይሰብክም። እሱ የሚዘፍነው ስለ አንዲት ኢትዮጵያ ነው። በአሁኑ ሰዓት ሀገሪቱ በዘርና በጎሳ ተከፋፍላ ባለችበት ወቅት ቴዲ አፍሮ ሕዝቡን በአንድነት የሚያቆም ዜማ ይዞ መምጣቱ መከፋፈልን ለሚፈልጉ የፖለቲካ ኃይሎች ትልቅ አደጋ ነው። ሁለተኛ፣ የቃላቱ ኃይል። ቴዲ የሚመርጣቸው ቃላት እንደ ጦር የሚወጉ ናቸው። የቀደመው ሥርዓት ሲወድቅ ቴዲ የሙዚቃው ግንባር ቀደም ተዋናይ ነበር የሚለው ትዝታ ዛሬም በቤተ መንግሥቱ ባለሥልጣናት አእምሮ ውስጥ አለ። ይህ መግለጫ መከልከሉ የመንግሥትን ፍርሃት ቁልጭ አድርጎ ያሳያል። ዲሞክራሲ ያለን በሚባልባት ሀገር አንድ ድምፃዊ ሥራውን እንዳያስተዋውቅ ማገድ ምን ማለት ነው? ይህ ማለት መንግሥት የሕዝብን ስሜት መቆጣጠር እንደማይችል አውቆ በኃይል ለመጫን መሞከሩ ነው። ከመጋረጃው ጀርባ ስላለው ሴራ ስንነጋገር ደግሞ የአልበሙ መውጫ ቀን ሐሙስ መሆኑ ሌላው ትልቅ ነጥብ ነው። ሐሙስ ዕለት ቴዲ አልበሙን ሲለቅ የኢትዮጵያ የኢንተርኔት ዓለም፣ የሬዲዮ ሞገዶች እና የሰዎች ወሬ ሁሉ ስለ ቴዲ ብቻ ይሆናል። ይህ ደግሞ መንግሥት ሊያስተላልፋቸው የሚፈልጋቸውን ሌሎች ፖለቲካዊ አጀንዳዎች ይሸፍንባቸዋል። ሕዝቡ ፖለቲካውን ትቶ ወደ ቴዲ ሙዚቃ ፊቱን ሲያዞር መንግሥት ትኩረት አጣሁ በሚል ስጋት ውስጥ ወድቋል። የቴዲ አፍሮ አልበም በሕዝብ ዘንድ ያለው ተቀባይነት ከመንግሥት ፕሮፓጋንዳ በላይ ነው። መንግሥት በሚሊዮኖች የሚቆጠር ብር አውጥቶ በቴሌቪዥን የሚሰብከውን ትረካ ቴዲ አፍሮ በ5 ደቂቃ ዘፈን ሊያፈርሰው ይችላል። ይህ ነው እንግዲህ የጥበብ ኃይል የሚባለው። ወደ አዲሱ አልበም ስንመለስ ብዙዎች እንደሚገምቱት ይህ አልበም የሰላም ጥሪ ይሆናል። ነገር ግን ሰላም ብቻ አይደለም፣ በውስጡ የፍትህ ጥያቄ አለ። ባለፉት ዓመታት በኢትዮጵያ ሰሜን፣ ደቡብ፣ ምስራቅና ምዕራብ የፈሰሰው የንጹሃን ደም ቴዲን ዝም አላሰኘውም። በአዲሱ አልበም ውስጥ የደም እንባ የሚረጩ ዜማዎች እንዳሉ ይነገራል። መንግሥት ይህንን አልበም ለማዳከም ያልቆፈረው ጉድጓድ የለም። በማህበራዊ ሚዲያ ላይ የተደራጁ የዲጂታል ሰራዊቶች በቴዲ ላይ ስም ማጥፋት እንዲጀምሩ ተደርጓል።
ቴዲ የአንድ ወገን ነው፣ ቴዲ ፖለቲከኛ ነው የሚሉ ዘመቻዎች ተከፍተዋል። ነገር ግን የኢትዮጵያ ሕዝብ ቴዲን ያውቀዋል። ቴዲ ለሀገሩ የሚቆረቆር የታሪክ አዋቂና የፍቅር መምህር መሆኑን በሚሊዮኖች የሚቆጠሩ አድናቂዎቹ ይመሰክራሉ። አሁን ጥያቄው ሐሙስ ምን ይከሰታል የሚለው ነው። መንግሥት መግለጫውን ከልክሏል፣ ሆቴሉን ዘግቷል። ነገር ግን የቴዲን ድምፅ መዝጋት ይችላል? በፍጹም። ቴክኖሎጂ በረቀቀበት በዚህ ዘመን ሙዚቃን ማገድ አይቻልም። ይልቁንም የመንግሥት ክልከላ ለአልበሙ ትልቅ ማስታወቂያ ሆኖታል። ሕዝቡ አሁን ምንድነው በውስጡ ያለው ብሎ በከፍተኛ ጉጉት መጠበቅ ጀምሯል። ይህ አልበም ሲወጣ በኢትዮጵያ ጎዳናዎች ላይ አዲስ መንፈስ ይነፍሳል። የቴዲ አፍሮ ዘፈኖች በታክሲዎች፣ በካፌዎች፣ በቤቶችና በየመንደሩ ሲደመጡ ሕዝቡ በዜማ ውስጥ ራሱን ያገኘዋል። መንግሥት የፈራውም ይህንኑ ነው። ሰዎች በሙዚቃው ተነቃቅተው ስለ መብታቸው፣ ስለ ሀገራቸው አንድነትና ስለ ፍትህ ማሰብ ሲጀምሩ ለገዢው አካል ትልቅ ራስ ምታት ይሆንባቸዋል። ክቡራትና ክቡራን፣ ታሪክ ራሱን ይደግማል። ታላላቅ አምባገነኖች ሁልጊዜም ጥበብን ይፈራሉ። ቴዲ አፍሮ ደግሞ የዚህ ዘመን የታፈኑ ድምጾች ተወካይ ነው። መግለጫው ቢታገድም፣ ስካይላይት ሆቴል በታጠቁ ኃይሎች ቢከበብም የቴዲ አፍሮ የጥቁር አንበሳ መንፈስ ግን ሊታሰር አይችልም። መንግሥት ቴዲን መፍራቱ ትክክል ነው። ምክንያቱም እውነት ሁልጊዜም ኃይል አላት። ሐሙስ የሚወጣው አልበም የኢትዮጵያን የፖለቲካ ምህዳር እንደሚቀይረው ጥርጥር የለውም። ይህ አልበም የሙዚቃ ብቻ ሳይሆን የኢትዮጵያውያን የጽናት መግለጫ ነው። እኛም እንደ ሕዝብ ጥበብን በኃይል ለማፈን የሚደረገውን ጥረት እንቃወማለን። ቴዲ አፍሮ የጥበብ ንጉሥ ነው። ንጉሥ ደግሞ አይታሰርም። ሐሙስን በታላቅ ጉጉት እንጠብቃለን። ቴዲ ምን ይዞልን ይጣ ይሆን? የኢትዮጵያ ሰማይ ላይ ምን አይነት ዜማ ይረጫል? ሁሉንም በጋራ የምናየው ይሆናል። እናንተስ ምን ታስባላችሁ? መንግሥት የቴዲ አፍሮን መግለጫ መከልከሉ በሀገሪቱ ላይ ምን አይነት ተጽዕኖ ያመጣል? ቴዲ አፍሮ በአዲሱ አልበሙ ምን አይነት መልእክት ያስተላልፋል ብላችሁ ትገምታላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ይህን ቪዲዮ ሼር በማድረግ ለሁሉም የቴዲ አፍሮ አድናቂዎችና ለኢትዮጵያ ሕዝብ አድርሱ። እውነት ትመነመናለች እንጂ አትጠፋም። ቴዲ አፍሮ ዳግም ይመጣል። ኢትዮጵያም በልጆቿ አንድነት ትጸናለች። ስለተከታተላችሁን እናመሰግናለን። የቴዲ አፍሮ አዲስ አልበም እንደወጣ ዝርዝር ትንታኔ ይዘን እንመለሳለን። ሰላም ለኢትዮጵያ፣ ሰላም ለሕዝቧ።